ሰላም ሰላም እንደምን ቆያችሁ ውድ የዚህ ዩቲዩብ ቻናል ተከታታዮች፣ ሁላችንም ሰብስክራይብ ላይክ በማድረግ ቀጥታ ወደ ቪዲዮ እናልፋለን። ፒያኖችን እንዴት ማሳመር እንዳለብን እንመለከታለን ማለት ነው። ሲ ሜጀር ላይ ነው የምንመለከተው። ሲ ሜጀር ስኬሉን ለማስታወስ አንዴ ሲ አለ፣ ዲ አለ፣ ኢ አለ፣ ኤፍ አለ፣ ጂ አለ፣ ኤ አለ፣ ቢ አለ፣ ራሱ ሲ ኦክታቭ አለ ማለት ነው። ከዚህ ላይ እኛ ፔንታቶኒኩ እናወጣለን፣ 5 ድምጽ ያለው ማለት ነው። አምስቱን ድምጽ ካወጣን በኋላ ሁል ጊዜም ቢሆን ማስታወስና ማወቅ ያለብን አንድ ነገር ፒያኖችን ስንጀምር ሰስ ወይ ደግሞ ሰስቴን ማብራት አለብን። ኦን መሆኑን ቼክ ማድረግ አለብን። ለምሳሌ ያለ ሰስቴን ስጫወት አንዴ ትሰሙኛላችሁ። አሁን ይህን የተጫወትኩት ዝም ብዬ ነው። ሰስቴን ሳላበራ ነው ዝም የተጫወትኩት። ሰስቴን ደግሞ አብርቼ ስጫወት ያለውን ልዩነት እንሰማለን ማለት ነው። ሰስቴን ለማብራት ደግሞ ቦታውን ማየት እንችላለን። እዚች ጋር ሰስቴን የምትላለች እዚች ጋር እሷን ኦን እናደርጋታለን ማለት ነው። ከዛ አሁን ልዩነቱን እንመልከት እስቲ። እንደተመለከትነው ነው ሰስቴን አብረተን ስንጫወት ሆልድ ያደርግልናል ማለት ነው እና ፒያኖችንን በጣም ያሳምርልናል። ዛሬ የምንመለከተው ፒያኖ ማሳመሪያ አንደኛው ሰስቱ ነው። ሰስቱ የሚባለው ኪ ደግሞ ያለው እንዴት ላይ ሲ፣ ዲ እና ጂ ላይ ነው ያለው ማለት ነው። እነዚህ ሶስቱን ስንይዝ ሰስቱ ይባላል ማለት ነው እና ፒያኖ በጣም ያሳምር ነው። መሀል ላይ እንደ ኢንትሮ መጠቀም እንችላለን። መሀል ላይ ደግሞ ውበትም ይሰጠዋል መዝሙር ላይ። ስንጠቀም በጣም ውበት አለው። መሀል ላይ ሳናበዛ መሀል ላይ እንደ ጨው ማለት ነው። መሀል ላይ አንደኛው ይሄን ነው። መሀል ላይ ስናስገባው በጣም ውበት አለው፣ በጣም ግሬስ አለው ማለት ነው። ሁለተኛው ደግሞ ቢ፣ ሴን እና ራሱ ጂን በመያዝ ያለው በጣም ውበት አለው፣ በጣም ስንጠቀም ማለት ነው። ምናልባት ከሰስቴን ቱ ጋር ሊመሳሰል ይችላል፣ ግን ደግሞ ይለያል በጣም። አብዛኛው ጊዜ ዳዊት ጌታቸው መዝሙር ላይ እንሰማዋለን፣ እንደ ኢንትሮ ይጠቀማል። አብዛኛው ጊዜ መሀል ላይ እንደ ማሳመሪያ መጠቀም እንችላለን። እና ሁለተኛው ፒያኖ ማሳመሪያ መንገድ ይሄ ነው ማለት ነው። እና ወደ ሶስተኛው ደግሞ ስናልፍ እንዴት ነው? ሲ አለ፣ ቢ አለ፣ ከዛ ኤ አለ፣ ከዛ ጂ አለ ማለት ነው። እሱን በመጠቀም ነው ሲ አለ፣ ቢ ከዛ ኤ አለ፣ ከዛ ጂ ማለት ነው። ለምሳሌ መሀል ላይ ተጫወትን
በጣም ብዙ ጊዜ የምንጠቀመው ነው ማለት ነው። አብዛኛው ፒያኖ የሚጫወት ሰው ዳዊት ጌታቸውን ጨምሮ አብዛኛው ሰው ችኛዋን ቴክኒክ ይጠቀማታል። በጣም ነው እንደሰማችሁት በጣም ውበት አለውና ፒያኖ መሀል ላይ ብንጠቀም በጣም ውበት ይሰጣል። በጣም ፒያኖን ያሳምራል ማለት ነው። እንዲህ ያረግን ብንጠቀም በጣም ያረግን መሀል ላይ እንደጨው እያስገባ ብንጠቀም በጣም ውበት አለው ማለት ነው። አራተኛው ደግሞ እናንተ ያው ፓውዝ እያደረጋችሁት ማየት ትችላላችሁ። እኔ ደግሞ ወደ አራተኛው አለፈ። አራተኛው ደግሞ ፒያኖ ማሳመሪያ አብዛኛው ጊዜ ሰው ማይጠቀመው ግን በውጭ ዓለም በጣም ብዙ ጊዜ የሚጠቀሙት እንዴት ነው? ላይክ እንደ ዲያቶኒክን ኪ በመንካት ማሳመር እንችላለን። ዲያቶኒክ ኪ ማለት እንዴት ነው? ለምሳሌ 5 ድምጽ አላል የሲ የፔንታ ያው ከስሙ እንደምንረዳው 5 ድምጽ አለው ማለት ነው። ቺኛው 4 እና 7 ስትገባ ዲያቶኒክ ይሆናል ኪው ማለት ነው። ሶ እኛ 4 እና 7ን በመጠቀም ፒያኖችን ማሳመር እንችላለን ማለት ነው። ለምሳሌ ምንም ያረኩት ነገር የለም። ሲ እና ፎርዝ ማለት ነው 4ን ድምጽ እንዳያችሁት በጣም ውበት አለው ማለት ነው። አሁን ይኸው መሀል ላይ ይሄን ብንጠቀም በጣም ውበት ይኖረዋል ማለት ነው። ለምሳሌ ኢ ከዛ በኋላ ኤን ከዛ ቢን ሲን ማለት ነው አንድ ላይ ላይክ እንደ ኢንትሮ መጠቀም እንችላለን። በጣም ውበት አለው። እነዚህን 4 ቴክኒኮች በመጠቀም ፒያኖችን ማሳመር እንችላለን። መጀመሪያ ላይ ምን አየን? ሰስቱን አየን ማለት ነው። ሰስቱ ያው ኪው ሲ አለ፣ ዲ አለ፣ ከዛ ጂ አለ ማለት ነው። እነዚህን ኪ በመንካት አንደኛውን አየን፣ ሁለተኛውን ደግሞ ቢ ሲን እና ራሱ ጂን በመጠቀም ፒያኖችን ማሳመር እንችላለን። ሁለተኛው ቴክኒክ ማለት ነው። ሶስተኛ ደግሞ ምን አየን? ሲ ቢን ከዛ ኤን ከዛ ጂን በመጠቀም በጣም ፒያኖችን ማሳመር እንችላለን። አራተኛ ላይ ደግሞ ምን አየን? ዲያቶኒክ ኪ ይባሉት 4 እና 7 ማለት ነው። 4 እና 7 ኪን በመጠቀም ፒያኖችን ማሳመር እንደምንችል ማለት ነው።
ለዛሬ የተመለከትነው ይሄ ነበረ። ቀጣይ ምን መመልከት እንዳለብን በኮሜንት ሴክሽን ላይ አስቀምጡልኝ። እስከዛው መልካም ቆይታ።